በዚህ መዋደራ የፈለኩት ልቦችን ማንቃት ነው። ልቦችን ከመኝታ ማንቃት፣ ነፍሶችንም ማውገዝ ከሰመጠችበት ስሜትና ጥሜት። በዚህ መዋደራ የፈለኩት ሳሊሁ በስላህነቱ እንዲጨምር፣ የተዘናጋውም እንዲነቃ፣ ከመቆጨትና ከመሞቱ በፊት ሕይወትን እንዳየኋት በፍጥነት ትጓዛለች። አብዛኛው ነዋሪዋ በዝንጋቴ ውስጥ ነው። ሰዎች ይመጣሉ፣ ሌሎች ደግሞ ይጓዛሉ። ማህፀኖች ይገፋሉ፣ መሬት ደግሞ ትውጣለች። ሰዎች ተዘናግተዋል፣ ሊነቁ አልቻሉም፣ ሞትና ሰከራት እስካላገኛቸው ድረስ። ወንድሞቼ ሕይወት ማለት በዚህች ሕይወት ጀርባ ላይ በጊዜ የተወሰነችና የተገደበች ናት። በእርግጠኝነትም ፍጻሜ ይመጣል። ደጎችም መጥፎች ይሞታሉ፣ ተቅዮችም ወንጀለኞች ይሞታሉ፣ ጀግና ሙጃሂዶች ይሞታሉ፣ ተቀማጭ ፈሪዎች ይሞታሉ፣ የምጡቅ ባለቤት ራእዮች ይሞታሉ፣ ውዳቂዎች ይሞታሉ። እነዚያ ለሆድና ለብል